እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ቀላል ማፋታት ሰርግ ትሰራለህ? ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም እኔ እኮ ሰርግ ትሰራለህ ጌታ ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይስ። ናኦሚ እዛ ቀርቦ የራስሽ ጉዳይ የራስሽ ጉዳይ እኔስ ምተኛ ነኝ እኔስ አዋበዬ ኧረ በመድኃኒዓለም እረፉ። ለጊለው ነው የምናገርልህ። እዛ ዘፈን ነሽዳ ሲያደርግልህ አርፈህ ትቀመጣለህ። ጋይስ ቦነስ ትሪፕል ነው። እሺ ጋይስ ታፕ ታፕ አድርጉ። ፊቴ ጋር ጋይስ ኤቭሪባዲ ናኦሚ የስቲፎ ድምፅ እኮ ኮሮና ምናምን ቢወጣ አንተ ራይን እንዳላጠፋ ስለ ዘፈን አታውሩ። ኧረ ፕሊስ ረፉ። ረፉ። ባለሙያው ከውጭ ሆኖ ሲያያችሁ አፈር ነው የምትመስሉት። መገላመጥ ጀመራችሁ ዱቅ አድርጋችሁ። ሶስት ችጋራም ጋር ተቀምጬ ሞራሌስ እንዴት ይምጣ? እሺ ስምሽ ማን ነው? ስመኝ ገብሩ። እሺ ስመኝ ገብሩ። ዛሬ ምንድን ነው ይዘሽልን የመጣሽው? ትወና። እሺ ወደ ትወና ግቢ። 3 ደቂቃ አለሽ። በሁለት ሰከንድ ለማብቃት ሞክሪ። ይሄው መጣ። ይሄው እሱ ነው የዝምተኞቼ ባለቤት። እሱ ነው የታሪክ ያለብኝ። እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል። አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምታ አባራሪ። እሱ ከሌለ እኔ ጨንቀኛል። አይኑ ውስጥ ጣት አለ። በጣቱ ደግሞ እጁ አለ። እጁ ላይ ያጫውተኛል። በቃ ያጫውተኛል። ማን ነው የሚያድናችሁ እናንተ ችጋራም ቺስታ የቲክቶክ ጎዳና ተዳዳሪዎች? ኧረ ተው አንደኛ ቅጣት ተናገረን አይደለም ነው። በአሁኑ ናሆሚ ተናገረን አይደለም ከሆነ ገደለን። እሺ አንደኛ ቅጣት ቀጥ ብላችሁ ሻው ፕሌት የሚቀበሉ ነው የመስሉት ከሆስፒታል። በቃ እንደዚህ ወይ መታኩ ግን ተማ ታኩሬ የሆነች ከዛግንጃት ምናምን ታኩር ጀለስ ነው እንዴ? በጣም እኮ ክራሽ አለብኝ ምናምን አለችኝ። እንዴ ብርሽ ነው ክራሽ ምናምን እና አንድ ቀን ተገናኝተን ምናምን ቤቱ ምናምን ገባሁ አለች። ከዛስ ምናምን ነገር በቃ ገባ ምናምን እንደ እንትንነቱ አይደለም በጣም ፋስት ነው ምናምን የምርሽ ነው አልኳት። አዎ ስሎ ዘፈን ምናምን ከፈተና ደማ ስሎ ዘፈን ከፈተና ሱሪውን ሲያወልቆ ፓንቱ ላይ ስፓይደርማን አለ። አንዳንድ አባጋይስ ሌትስ ጎ ጋይስ ወጫረ ሙሉ ጋይስ አንዳንድ ሰው ነው እስቲፎ ወይ እኔማ የሰማሁት ፓንቱ ራሱ ይሄ ሳምቡሳው ፓንት ነው። ጋይስ ወጫረ ሌትስ አንድ ሰው ወይኔ አንድ ሰው ሙሉት ጋይስ ሞት ለዋንትያ ልጅ አንተ ያልተመለስክ አባቴ ለኔ የትኛው ጊፍት በረጥ ነው ባዛውሽ? የትኛው ጊፍት በለነ አልተመቻችሁኝም። እሺ አልቀጣም። ፈጣሪ ካሙዚ ቀጣይ በቃላ ያራቅምሽ ንግድ ላይ ገብተሽ አምታቱሻ የኔ አባት ሚስ ዩ ማይ ብራዘር። ኧረ ያራዳ ልጅ አንቺንማ
ሚስ ዩ የምር ሚስ ዩ ማለት ናፍቀኛል ነው። አገላምጠኝ በአማርኛ ናፍቀኛል። ታኩሪ ሰላም አትለንም እንዴ አንተ? ዶሮዬ ይንበል እንደዚህ ታስደት ነብራዬ ይንበል ከሚለው ዶሮዬ ይንበል። ታኩር ምን ሆኖ ጃኒ በጣም ቀጠሹ ነው። በፎቶ ነው ዛሬ ገቦ ነው ሜዳሽ ለምንድን ነው የሚለው? ሽቶ ጎደለብህ እንዴ? አይ በፎቶ ነው። የናኦሚንና የስቲፎን ፈስ ቀምሜ ልሰራ ነው እያለ ነበር። ስማ ይሄኔ በጋይ ነው ወደዛ ዞር በርበር ይለኛል ኮሜንት ላይ አረረ የስቲፎ ፈስ ሲከፈት ስቲፎ ያለ ነው የሚወጣው ብሎ አልታውቅም። ደሙኛላችሁ አይደለ? ፈሱ እኮ ነው ናኦሚ ስቲፎ ሲቀልድ ሳቅ ነው እንጂ የተባርከው ድጋሚ እንዳትቀልድ። ቲቪ እንዴት ነበረ ናኦሚ? ጣና ቲቪ ላይ ነው ምናምን እንዴት ነበረ? አዎ ጃኒ ትላንት እንኳንም ግን አልሄድኩ። በስመ አብ ቤት በጣም እንሳለ ነው ያበረ ነበር ስቲፍ እንደ የሆነ እንደ ሳኩት አላየሁትም ነበር። ማዘር ራሱ ሞተች በሳቅ ሄደሽ ሙዙን ይዘሽ ከንቱን ያስተጋጭ ሞትኩኝ። አላየሁትም ነበር እንደዚህ ክርስቶስ አቤት። በቲቪ ነው ያያችሁት? አዎ ትቀልጃለሽ። ያበረ ነበር ነው እንዴ? በጣም እንዴ ፊት ለፊት ቤቱ ስትሄድ ማለት ነው ስለናል ብለው ፎቶኮፒ ፎቶን ገጩት ማለት ነው። አበታኩሪውን ነገር አይደለም። ስማ ምቀኛ ከመጣ ምን እንደማያደርግ ታውቃለህ? የፈጠነ አባብዬ እርግርግ ብሎ ነው የሚወጡት። መጨረሻችን እንዴት አሰድበን ከጫካ ይወጣ አውጥተን ሰው አድርገናችሁ አንተና ግዛቸውን እኮ በላቸው። አንተውስ ጸሎት ይደርሳል ጋይስ። ይኸው በታኩርና በበላቸው ላይ ሱቅ ተልከህ ገብተህ አውርተህ ደግሞ አሁን እኛ ጋር መፎከር ጀመርክ። ስማ ግን ታኩሬ ድሮ ፋራውን ነበር የምትይው። አሁን እዚህ ሴራሚክ ላይ ስትቀመጭ ቂጥሽ ላይ ሰንበር አልወጣም? ድሮ በኮባ ቅጠል ግራዋ ቅጠል ምጅርጥ አርጎ ሄዶ እኮ ነው እንዴ የኔ እናት እናቴ ግን አታሽቃብጥ። የት እንደሆነ ሀገርህ እኮ አውቃለሁ እንዴ። ስማ ሴራሚኩ ላይማ ቁጭ ሲል ውሃው ራሱ ፍንጥር እያለበት ስማ ታኩሬ ስማ ናኦሚ እኔ ጋር ያደረ ጊዜ እኔ ጋር መጥቶ አልነበር? አንድ ቀን ጁስ ችርስ የተባባልን ጊዜ ከታኩሬ ጋር ጃኖ ቤት ገብታ ስትወጣ አላሳልፍም አለኝ። አላሳልፈኝ እንዴ? አላሳልፍም ገፍትሮ ሄዳለሁ። ፍላሽ ማድረጊዋ ጠፍቶባት የሚከፈል መስሏት ነው እንዴ? ከዛዝ እንትኑ ጋር ሽንት ቤቱን ብድግ ሳረገው ሃይላንድ ነው የሚያክለው ነው የምልህ። ወይ ታኩሬ አባባ የተቀጫው ዝም ብለሽ እንዲሁ ፈጌ እየጫርሽ ተቀጡ። ከዚህ በላይ ምን ልቀጣ? ወረርክብኝ እኮ ጭዌ እንደዚህ ነው። ለሌላ ጊዜ እሺ፣ የግሮሰሪ ጭዌ እንዳታወሩብን ካሁን በኋላ። በየደች ብረድ እኔ ብይድ ብረድ እነ ታኩር ቤት ጋይስ ሰሙ ሶፋቸው ማለት እንትን የዛፍ ስር ነው እና ከቆርቆሮ ነው ሶፋቸው። ስቀመጥ ባለፈው ውስጡ እንትን በቅሏል፣ በቄላ ሽምብራ ምናምን አብቅሏል ሶፋቸው። አንድ ጊዜ ማለት ይሄ የሳክስ አይደለም የእውነቱን እናውራ። ክሪስማስ ምናምን ብለህ የሰከስከኝሳ አረግሬ ሰው እንዳለ ቤቱ ጋር በቅሎ ውስጥ የክሪስማስ ጌጥ ነው ምናምን ብለህ
እንትንሳ አጎትህ እንደውም ያኔ ሆስፒታል የገባ ጊዜ ዘማ በላቸው ታኩር አንዴ ቁም ነገር አሁን ሪል ነው ማወራው ማርያምን የምሬ ነው ይሄንን ወደ ቀልድ የቀየረው ማለት ነው እናቴ ትሙት ራሱ ላይ ወስኖ የቀየረው እሺ አሁን ነው አተ አልቃ እንዳገባ እያወሩ አላልኩም እንዴ ዴንጀር ፊት ስማኝ አሁን ልንገራት ዴንጀር ፊት ዴንጀር ነው ያልቃ እባካችሁ እናንተ አታቀሳሱኝ ዴንጀር ነው ያልከው እኔ ስላልገባኝ ነው ዴንጀር ማለት በእንግሊዘኛ አደጋ ማለት ነው በላቸው አደጋ እሺ በክፋት አይደለም አንዴ ታኩር ላውራ ማርያምን ላውራ ከላይ ትእዛዝ ስለተነገረኝ አንዴ ተናገር ስለተባልኩ ማነው አንተ ከላይ ትእዛዝ ዝም በል ባቡዙ አበላይ ነው መሰራው ምን ማለት ነው እስቲፎ እሺ ንገረኝ ተው ስማው በቃ በላቸው እስኪ የሚለውን እንስማና ወደ ጌማችን እንገባለን ከዚህ ትሪ እንዳልል በእናትህ አንዴ አዳምጠኝ በእናትህ አጠፈበት ብለው ቆይ አንዴ ቤት ትሪ ነው እንዴ ላውራ ስሙኝ እሺ ማርያምን ቁም ራቼንም ረጅም ዓመት ቲክቶክ ላይ አውቀዋለሁ ታኩሬንም ያው ረጅም ዓመት አውቀዋለሁ ፈጣሪ ብሎ በአንድ ምስኪን በግ ህይወት ተቀይሮ ማየት ራስ በጣም ደስ ይላል የምሬ ነው አንዴ በክፋት አይደለም በጣም ደስ ይላል የጫካ ጸሎት በላቸው ራሱ እያያችሁት ነው በረከት ጣለው እዚህ እና አሁን የምነግራችሁ ማለት ነው ለምን ሁለታችን ብቻ እራቼሳ አንተሳ ለምን የሁለታችንስ ማንነት ይደረጋል ኖ እኛ ጋር የተለፋ አሁን እራቼ ሱፍ አድርጎ ባንክ አካውንት አልነበር እንደሚያስከፍተው ለምን የሱን ስተንጠረ ጋራድዛው እዛ ግራውንድ ላይ በግራ በኩል ሙሉ በሙሉ የራስህ ነው ኧረ አይደለም እባክህ ምንድነው ሙሉ እኔ ነው የሚሆነው እኔ ማን ነኝ እኔ አንዴ ምን ችግር አለ ሰው ስልክ ቤት እንዳለ ከፍቶ የለ እንዴ ያርካፕ ሁሉ ስልክ ቤት አላችሁ እኮ እንትን አይ እኔ እኮ ህንጻውን ያልከኝ መስሎኝ እኮ ኧረ ህንጻ በስማ አሬ አዎ ያማይ ራሴ ነው አሬ ራሴ ነው እንዴ በስ በጣም አሪፍ እግዚአብሔር በጣም ደስ ይላል አዎ በክላል ምን አለክ በእናትህ ሽቶ ደግሞ በእናትህ ይሄ ኧረ ምንም የለም እዛ ጋር አንዱን አጥቂ ያገኘሁትና ማለት ነበር ሽቶ ልገዛ ታውቃለህ ሰማ እቺ ነበር ሽቶ ኧረ እስኪ እሷ ፌኳ ናት እኔ ጋር ኦሪጂናል ነው አሁን ላይቭ ላይ ለራሱ ብነፋው ይሸታል ይገርማል የእሷ የመገናኛ ናታ የ300 ናታ አይደል ላይ ከእንትን ከፈረንሳይ ነው የመጣው አረ ጥሩ አይደለም እንደዛ አይነት ነገር እሺ እንትን ሀብታም ቤት ሄደህ ማን ይፈጻው ብሎ እንዳያዋርደው እሱ አረ ጨዋታ እኔ ደግሞ እኮ አልቆብኝ ልገዛ ወድጄው ማለት ነው እነዚህ ኦሪጂናል ያልሆኑ ነገሮች ቶሎ ነው የሚያልቁት ብንን ነው የሚሉት እኔ ጋር ኦሪጂናሉን ነይና እኔ ጋር ኦሪጂናሉን እሰጥሻለሁ ከዱባይ ነው ስንት ነው ኦሪጂናሉ አይ የገቢ ምንጭ ምናምን ታይቶ ነው ኦኬ ጀት ምናምን ተስለምጥል የኔ ገቢ ምንጭ ታይቶ አረ በቅናሽ ነው ያለው እኔ ጋር ከ6000 ጀምሮ አለ እውነት የምራል አንዱ ባለፈው እያለፈ በኔ ሱቅ አርናቄን አገኘሁትና ዝም ብዬ ነይ ቺሽቶ ብዬ ነፋሁት ከሳምንት በፊት ነው ምናምን እሺ አሁን እዛ እንትና ነው ማን ነው የሚባለው ወደዛ ወደ ቆቦ ደርሶ ደውሎ አንተ እስካሁን አልጠፋም አለኝ ከሳምንት በኋላ ፈጣሪ ያሳይ ምንም እንትንም ሄዱ በክላለሁ ቆይ እኔ ማይዋል ነው ሽቶ ቤት ተባለች ሽቶ ቤት ማለት እንዴት ግን ወደ ሽቶ በዝልጅ ይገባል እንዴት እንትን ነው አንድ ጊዜ በታክሲ ሄድኩና ይገርማል አስም ተይዤ ወረድኩኝ በቃ ይሄ ማህበረሰብ ጥሩ ነገር ነው የሚያስፈልገው አልኩኝና ሀሳቡ ከዛ መጣ ሽቶ በነገራችን ላይ አሁን እኮ በስጦታ የጀመረው ሽቶ ሲሰጥ ምን ግማታም ነው እያልከኝ ነው ይባላል ታውቃለህ እኔ በፊት ይገርማል እንትን ይሄ ሰንደልና አሪቲ ነበር የምቀባው አሁን ገባኝ ወደ ሽቶ በቃ ሳሚ ይሄ እንትን አጠፋሪስ ምናምን አጠፋሪስ
የቀበሮ ፈስ ምናምን ነበር እንትን የምንለው እና ራሴ ይዤ ነው ቀምሜ የማመጣው። እንደዚህ ከአንበሳ እንደዚህ አንበሳውን አስለቅሼ ምናምን ነው ሽቶቹን እዚህ ጋር እንትን ከአንበሳ አምባ ምናምን ነው። አንበሳም ታረባ ነበረ። እኔ አንበሳ አረባ ነበረ። ያው አሁን ስራ ጋር ምናምን አለመች ሲለኝ እንትን አልኩት፣ ሸጥኩት። ወደ ሽቶ ቢዝነስ መጣ። አከሳውና በግ ነው ብዬ ሸጥኩት። አንተ የምታወራ እኮ ነው። አውራ ይሄ ጋዜጣ ቁም ነገር አሁን አውራለሁ ወይ መነጽሩን አውልቀው። እሺ ማለት ደህና ፊት ላይ አያደርግም። መነጽር ሲያደርግ አንዴ የሟለጫ ያስቸገረው እኮ ይኸው የሟለጫ ያስቸገረው። ቻናል ልቀይር ነው። ማርያምን አስገብራችሁ እዚህ ጋር ያዝነው ጨዋታ ነው። ወደ ጨዋታችን እንግባ እኮ አንዴ ልናገር። ታኩሬ ቁም ነገር አሁን በስራ ነው። አሁን አንተ ስራህ ላይ ምናምን ነገር አስፈልጌ አውርተኛ እኔ ስናወራ በዛ ኬዝ ነው። አሁንም እና ማን ነው ሴቶቹ ሊበሉኝ ነው እንዴ? ስሙኝ። አንደኛ ቁም ነገር የምሬን ነው። ስለ ዘፈን አሁን ከትልቅ ሰው ጋር ሌላ ሰው ስላለ በሲሪየስ ኬዝ ነው ማውራችሁ። ስለ ዘፈን ኬዝ አትዝራ እንዴ? ስለ ዘፈን ኬዝ ኩርም እንዳትናገር፣ በላቸውም እንዳትናገር። ቲክቶክ ነው ያገናኘን። ቲክቶክ ላይ እንደፈለጋችሁ ሙድ ተያዙ። ሌስኮ ጀምሩ። እኔም ፐርሰናል ህይወታችሁን አልነካም። ቲክታክ ላይ ነው የተገናኘን። ታኩር ከምት ጋር ነው የምጀምረው። ማርያምን ከምት ጋር ነው የማደርገው። አሁን ስማኝ፣ ፐርሰናል ህይወት ለኔ በጌ ነውና በጌ አልነካትም። በቃ በግን አልነካትም። እንትናም በላቸውንም ስለ ጫካ ህይወቱ እንዳታነሱበት፣ እኔንም ስለ ዘፈን ምናምን እንዳታነሱ። አሁን ጌሙ በስነ ስርዓት ጀምሩ። እሺ ሌስኮ እዛ እራቼ ቦሌ እኮ ማለት መነጽር ነበር እያዞረ የሚሸጠው። አሁን በአጋጣሚ አልፎለት ወይ አፍንጫ የለው ደህና አፍንጫ ቁጭ የሚል መነጽር አያደርግም። አስር የሚሟልጭ መነጽር አድርጎ ሲደውል አላነሳ ብላ እኮ ነው እንደዚህ ቀጥታ ቤቱ ድረስ የመጣችው። አዎ ይሄ ባልታዛር በቃ ይኸው አሁን ቀጥሯት ይቺ ያለ አታ እንደ ድምጽ ደህነት እንደ ባልታዛር ስትል አባቴ በላቸው ጎመን ዘር እንዳይመስሉ አያርፍም እንደ ዋዋን ያ ኩቻራ ማንን አልፈራም በመለሃለ ይላል ያ ሰላም አላታ ኩቻ በጣም ኃይለኛ ናት። እባክህ ምታው አኩቻን ሸልሙልኝ፣ አኩቻን ሸልሙልኝ። አኩቻ ዳንያውን ሮስት ኒኩለር ይተኩሳል ወደ አሜሪካ። ግን ምላስሽ ኒኩለር ነው፣ ከባድ ነው። ዳኒ ድመት ነው የምታሳክለ ታጠፋ። እኔን ያላጠፋች ይላል። ብዙ ሰዎች አጥፍታለች ዳኒ በንግግር ልጆች አውቃለሁ። ወጣዬ አንተንማ መናገር ይከብዳል። በጣም አክባሪ ነኝ። አይ በጣም እርገጠኝ። እኔ የታየን ነገር መርገጥ ትችላል። ደስ ይለኛል ብትረግጠኝ። ምክንያቱም እኔ የሚረግጠኝ ሰው ነው የምፈልገው፣ የሚተቸኝ ምናምን ሰው ነው የምፈልገው። እና በጣም ወጣቶች ናቸው። አኩቻ ጉርሷ አንተ ይሻል እና ግን የምር አሁን ነው ጋር ገብተሽ ነው ሶፍት ሰማሽ? ሶፍት ካለው ሶፍት ቡሌ ጋር ሶፍት አይጠፋም። እዛው ላይ ነው ሶፍት እንትን የሚለው። ይሄንን ተለቅሟል። ቅድም ይተለቀመ ላይ በእናትህ ተቃጥቀሪ ባህር ይታይ ወላሂ። አይ ከዚህ በኋላ በቃ ገባለሁ። አሁን እኮ ረመዳን ሞት ይቺኛዋን አስለቅሚያታለሁ። ይባረ ገባ ዋረ ቢሊ ባለፈው እኮ ስማ ወይ አቡ ስማ እሺ መጣሁ ስሚ ባለፈው እኮ አውጣና ወፋ እንደዚህ ተኩዬ ርቦኝ ላፍ ሳረገው ምላጫ ብሬ አወጥኩ።
አሪፍ ትቀልጃለሽ እኮ ግን ምንድነው አንዳንዴ ትሰግጫለሽ። በቃ እንትን ምንድን ነው የሚሰግጠው? አንተ ምንድን ነው የምታሳጠኝ? ወላሂ ምንድን ነው የምታሳጠኝ? ጉንጭ ሲክስ ፓክ አለው። ኧረ ወላሂ አንተ ስማ፣ እኔ እኮ እንዳልፈምስ የሚያደርጉኝ እዚህ የሰፈር ሰዎች ናቸው። ኧረ ማንኪያውን ቀስ ምናምን ይሉኛል። አንተ ገብቶ ኧረ ያንን ጓደኛህን ደግሞ መላ በለው እባክህን። ማንን አቆርባጥ ቢዘረው ማነው አክሮባት የሚሰራው? ኧረ የሆነ ካራቴ የሚሰራ ልጅ አለ። አይደለም መስዑድን አይደለም። ኧረ አንተ ስማ ያንን ሼር አደረክልኝ ልጅ ነው የምትለው? ኧረ ተው አንተ ሞዴል። ኧረ ያም ትንሽ ያሟል። ተው በማይቀልድ አቀልድ። ኧረ በአላህ ተው። አዎ እኔ አንድ ጊዜ ቫይራል ወጣው። በቃ ኮሜንቱ ገደለኝ። አካውንት ውስጥ ገብተህ እየውማር አንዱ ቪዲዮ ሆነ ቫይራል ይወጣዋል። 1 ሚሊዮን ነው ምናምን ይታያል። ኧረ ውሸት። ኧረ ወላሂ ኮሜንት ገብተሽ እያራዳልሽ ኮሜንት ገብተሽ እያል አረም በይና መጣሽው እናቴ ትሙት። ኧረ አንቺ በስንት ጊዜያችን አንቺ ታይተን አናውቅማ። ኧረ ስንት ጊዜያችን ወላሂ። መቼ ነው የተያየነው? የዛኔስ በቃ ስንለያይ። አንተ ግን እኮ ቪዲዮዎች ራሱ እንደው ሪፖስት ያርክበትም። ኧረ ቴንኪው በይ። ያ ዳንሰኛው ልጅ እየሰጠሽ እኔ ሊሰጠኝ እኮ አንተም በል እኮ ነው ያልኩት። እኔ እኮ ቴንኪው እኮ አላልኩም። ለምንድን ነው የምታሳጣኝ? ሂድ እላጣች ወላሂ ብላል በለው እኮ ነው ያልኩት። ቴንኪው በለው። ዳንሰኛው ልጅ እየሰጠህ ነው ያልኩት። ኧረ ቤኪ ይመቸው እናቴ ተው። አይ ሂድ አንተ መላጣ። በጣም ነው እንዲቸገረ ልትለኝ ነው? እሺ ስማ የታወቀ ነው በጣም እንጂ። ስማ ለመቼ ነው ላይቭ የምገኘው? እኔ አሁን እገባለሁ። ኧረ እና አንድ ጌም አንጫወት ነው እራት ገና ልበይ። ኧረ ልብላና እገባለሁ። አሁን እንጫወታለን በቃ ካልወጣሽ በቃ ግቢ። እኔ ትንሽ ልቆይና ስገቢ ሼር አድርጊ። በደንብ አጫውቻቸው በደንብ እሺ። አዎ እኔም እኮ ያቺ ቪዲዮ እኮ ትንሽ እንድትሄድልኝ ብዬ ነበረ። ግን አትከክ። በኋላ ባርግና ፀጉረን ታጠበው። ከዛ እንትን ቅማሎች ይደክማሉ። ላይቭ ገብተህ እስክትወጣ ኧረ ፍታ አንተ ሂድ። አይ ዝም ብለህ 5 ታካለህ ብዬ እኮ ነው እኔ ወንድሜ። በእንዶድ ነበር የምትታጠበው። በኮሪደሩ ፈረሰባችሁ። ያው ኦሞ ገዝቼ እልካለሁ እንደበረደብኝ። ማን ነው መጣው? ስማ አንተ እዚህ ቁጭ ብለህ ይኸው አንድ ዶሮ ሸጥኩኝ አየር ላይ አቀብዬ መጣሁ። የዶሮ ተቀበው ይሻላል። ተቀበው ምናምን ይመችሽ። እንቁላል በስንት ነው የምታስረክቢው?